እሺ ጠጋዬ እንደምን ዋልሽ? ድምፅሽ ያው ጮኸ በይ ግን ያው እኛ የፈለግንሽ አንዳንድ በባለፈው አመት በ2017 በደረሰብን ማህበራዊም ሆነ ሰው ሰራሽ ክስተት ተፈጥሯዊም ወይም በማህበራዊ ክስተቶች በተለያዩ ምክንያቶች በደረሱብን አደጋ እንደ ወረዳችንም ብሎም እንደ ቀበሌያችን የተለያዩ ማህበራዊ ችግር ደርሶብን ማህበረሰቡ ለችግር መጋለጡ ይታወቃል። ይህንን በማየት ችግራችን በማየት የተለያዩ ድርጅት ወደ ወረዳው ገብተው የተለያዩ ድጋፍ ሰብአዊ ድጋፍ በማድረግ ከእርዳታ ጀምሮ እስከ ዘር ድረስ ድጋፍ ያደረጉ ድርጅቶች አሉና እንደው ምናልባት አንቺም የቀበሌያችን ነዋሪ ስትሆኝ የዘር ተጠቃሚ ነሽ እና አድኖ ገጠር ልማት ማህበር ወይም ድር ቢያብር የተሰኘ ድርጅት ገንዘብ ድጋፍ ያደረገ ድርጅት አለና በዛ አማካኝነት እናንተም የድጋፉ ተጠቃሚ ነሽና እንደው እስኪ ምናልባት አንቺ ጋር እስኪ ያለውን ሁኔታ ሲገለጽ አድርጊልን። ከዛ በፊት ግን ስምሽን በድጋሚ እንድታስተዋውቂን እጠይቃለሁ። እኔ ጠጋዬ አያናው እባላለሁ። ገጠር በመጣው ድርጅት ያው የማመሰግነው ያን ዘር እንኳን ዘር ቀርቶ ለቀለብንም ለራሱ ያው በመሰደድ ላይ ነው የነበርነው። ግን ያንን አመጥቶ ቀለባችንን ችለን እዛም መሬታችን አጋዝተን የነበርነውን ተቀብለን ራሳችን ዘሩን ቻለና ማዳበሪያውን ገብተን ያው ዘርተን ጥሩ ጥቅም አግኝተንበታል። እዛ ዘሩ ደግሞ በጣም ጥሩ ዘር ነው። ብቻ የተፈጥሮ ዝናብ እጥረት ካላገኘው በጣም ጠቃሚ ዘር ነው። ጠቅሞናል። እንደው ለድርጅቱስ ማስተላለፍ የምትፈልጊው መልእክት ምን አለ? እንደው ድርጅቱ ለቀጣዩ እንደው ምን ቢያደርግልን ብላችሁ የምታስተላልፊው መልእክት አለ? አዎ እሱማ እንግዲህ ያው የማዳበሪያ እጥረት ነው ሁልጊዜ የሚያስቀርብን ነው። ማዳበሪያና ያው ምርጥ ዘር ያው እየተቀያየረ ይመጣልና ያው ጥቅም እናገኛለን ብለን እናምናለን። እሺ መልካም። እንደው ምርትስ ያገኘሽው ምርት እንደው ከስካሁኑ ከነበረው የተሻለ ምርት አግኝተሻል ወይስ እንደው እንዴት ነው? ይሄ ዘር በመምጣቱስ እንደው የተሻለ ምርት ነው ለወረዳችን ብሎም ለቀበሌያችን ምርት መስጠት የሚችል ሰብል ነው ስታያዩ? አዎ ዘሩን በደንብ ይህን ተከታትሎ ተዘራውና ያው እንደተባልነው አርገን ተከታትለን አረሙንም ሁሉንም ተከታትለን አደረግነው። እህሉ ዘሩ ምርጥ ዘር ነው። ያው እኔ ባለፈው በፊተኛው በጣም ኪሳራ ላይ ገብቼ ችግር ወድቄ ነበር። ይህን ዘር አገኘሁ ግን ያው ጥሩ ሁናቴ አግኝቼ አንድ 5 ኩንታል ስንዴ አግኝቻለሁ። ያው ፊት ሳገኝ የቆየው ወይም 3 ወይም 2 ነው የቆየው። አሁን ግን በጣም ተከታትዬ ማርኛለሁ። ያው የተባለው ባለሙያ በማስተማረኝ ዘርቼ መስመር ዘር በዛ ግን ይሄን አግኝቻለሁ። 5 ኩንታል አግኝቼ አሁን በጣም ደስተኛ ነኝ። እሺ ጸጋዬ ከልብ እናመሰግናለን።